ሰላም ሰላም ያገር ልጆች እንዴት ናችሁ? እስቲ ያችን አንድ ይችን ቪዲዮ አይተናት እንመለስና ከዛ አንዳንድ ነገር እንላለን። ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው፣ የቅኔ መምህር ናቸው። እና አንድ ቅኔ የማያቀሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ። በኋላ እሳቸው ብድግ ብለው ካልሄድኩ አሉ። አረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ፣ እንዲህ አይነት ነገር ሲደረግ እነማን ነበሩ የሚባል አለ። አንተ ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅር የመጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው። እግረኛ ነው የምትባል ሰውዬው ማለት ነው። እግርን ይቆረጥና ማለት ነው። አንተ ክፉ ይሄ ልጅን በቃ ጣልጣል አድርገህ መሬት ላይ ጉድጓድ ውስጥ ለማስገባት ሸቤ ለማስገባት ማታረገው ጥረት ያለም ይኸውልህ ስለበለጠ ነው ወይስ ምንድነው? በልጦ ነው እንዴ? ስራ በቃ እነሱ እንደሱ ግስግጥ ብለ ስራና በቃ ሲጀምር እኮ አንተ ሰግጠህ ነው እንደዚህ የደረስከው። ብራዘር ረስተሽው ነው እንዴ? ሰግጠሽ ነው እንደዚህ የደረስሽው እና ማለት ነው። አንተ ይኸውልህ እንዴ እነማን ነበሩ የሚባል ነገር አለ ምናምን ትላለህ እንዴ? አንተ ታሪክም ታወራለህ እንዴ? አንተ እንዴ አዶናይ እኮ ነው። አንተ ከሰራዊት አውቀህ ነው እንደዚህ እንትን የምትናገረው። ይኸውላችሁ ስለበለጣችሁ ከሆነ አይዟችሁ ነገ ማለት ነው ከሱ የተሻለ ልትሆንም ትችላላችሁ። ካልሆነ ግን ዝም ብላችሁ ሰውን አጣልጣል አታርጉ። ብራዘር አሁን ለሰራዊትን የምትናገረው ንግግር ምንድነው? እነማን ነበሩ የሚባል ነገር አለ። አንተ እንዴት እንደዚህ ትውልዱን የሚገድል ምናምን የትኛው ንግግር ነው ትውልዱን የሚገድል? በእናትህ ሰግጥ ፈምስ ብራዘር ስንት ነገር አለ አይደል እንዴ? ስንት ነገር ለምን እሱን አትናገርም? ትውልድ የሚገድል እኮ ስንት ነገር አለ። ሰግጥማ በቃ አንተም ራሱ ሰግጠ ነው አላማህን እዚህ ድረስ የደረስከው ማለት ነው። ክራንች ይዘህ ነው ሰግጠ ነው እዚህ ድረስ የደረስከው ብራዘር። እና ብዙ ባታወራ ደስ ይለኛል። እና ሌሎቻችሁም እንደዚህ እኔ ስለመሰገጥ ምናምን ላወራ አልችልም። ምክንያቱም እንትና ማነው ሰራዊትን አፍጠርጥሮ አስረድቶታል ማለት ነው። እና ወገን ዝም ብላችሁ የሰውን ክፋት የሰውን ውድቀት አትመኙ ማለት ነው። ሰውን ቢበልጣችሁ ነገ እናንተም ከሱ የተሻላችሁ ልትሆኑ ትችላላችሁ ወገን። እና በቃ አንተ የራስን ሌላ ስንት ነገር የሚወራ አለ እኮ አንተ ብራዘር ምን ሆነ ነው? እዚህ ሀገር ስንት ነገር የሚወራ አለ እኮ። ይሄንም እንደ ትውልድ ይገድላል እንዴት እንደዚህ አንተ እዚህ ትገኛለህ ምናምን አንተ ምን አይነት አንዷን እግርህን መድገም ነበር እናት ሰርግ እከካም